ከወንድም የሚበልጥ ነገር አለ? ከናሊ መንግስት የሚበልጥ ነገር አለ? ምን አሉሽ አንቺ? ሰደቡና እኔ ብቻለሁ ብዬ ማጥፋት ብቻለሁ ብቻ ሳይሆን ይልክታለሁ ብዬ ታረቅን አይደለ? ልጅ ምን አንድ አዲስ መነሳቱ ምን አስፈለገ? ልጅ በቃ አሁን እኔ አንተ አምነህልኝ በወንድሞች ፊት አሁን በህዝብ ፊት ልጅ በድየሻለሁ ገነትዬ እየተጸጸትኩ ነው ብለህ እንድትናገርልኝ ብቻ ነው የምፈልገው። እኔ ማለት ምንድነው? ምን ተፈጥሮ ነው ሲቀስ ምንድነው የኔ እንደዛ ማለት ነው? ወይ የኔ እንደዛ መቅረብ ላንቺ ምንድነው? የኔ ጥፋት መጸጸት ያንሶኝ እንደገና አንቺ ሁለተኛ ጸጸት ውስጥ ለምንድነው የምትገቢው ነው እያልኩሻለሁ። እኔ እኮ ምንም ችግር የለውም ያ ነገር ባሁን ጀናት ያጥቻለሁ ማለት እኮ ለኔ ሶራ ነገር ነው። ግን ላንቺ ስሜቱስ ምንድነው? የኔ ጸጸት አንሶኝ አንቺ ሁለተኛ ለመጸጸት ትገቢያለሽ። አንተ ደስ አለ ኩርፋ ወንድምዬው አንተ ነው ትባል። ቆይ ገነት ሲያንታችሁ እሷ ግን እኔ ሀፍቱን ምንድነው የምፈልገው እኔ ልጅ በድየሻለሁ ብሎ ይቅርታ ብቻ ይጠይቃል። ገነት አንቺ ዝም በይ ገነት አንቺ ዝም በይ ፍቄ ይጠይቀው ወንድምን ገፍታሽ ከወንድም የሚመለጥ ነገር የለም። እሺ ለነማን ነው አጥፍቻለሁ ይቅርታ የምልልሽ? እንዴ ከወንድሞች ከናዲ መንገሻ በላይ ለነማን ነው የምልልሽ? አንጫቸው ልባላቸው ችግር የለውም። አንጫቸው ልንገርልሽ ጠይባዲያ ከናዲ በላይ መልስ አሁን ከናዲ በላይ ተውካለሽ አነ ደሳለ ኮሻ በላይ ወንድም ካለሽ አንጫቸው ልንገራቸው። አሁን ልትጠየቅ ነው ፋትራትና ገነት ከስበይ ምንድነው መጀመሪያ ሐሳቡናት ሌሎቻችሁ ታድርጉ። ገነት ዝም በይ እሰማለሁ ወንድሜ። አዎ ይሰማኛል። ምንድነው ተፈጠረው? ገነት ሰላም ናችሁ? እንዴት ናችሁ? ሰላም ወንድሜ ደህና ናችሁ? ደስታ ቆይ ነገር አዎ አሁን እንግዲህ ያው ከአባት በላይ አንሆንም እኛ አባት ነህ አንተ። ልጅቷ እንግዲህ እድሜዋም ትንሽ እንደሆነ ታውቃለህና ልጆች እየሄዱ ቤቷን ስትከፍት ስራ ልትሰራ ስትል አንቺ እንዲህ ያሉ ባለጌ የሆኑባት ቁስሏን እየቀሰቀሱ አውቃ ሆን ብላ እንዳደረገችው ከአባትሽ ጋር እንዲያደረች እያሉ ሁሉ ነውና ሞራሏን የሚነኩት። ልጅቷ እድሜዋን እንግዲህ አንተ ነው የምታውቀው ስንት ዓመት እንደሆናት። በዚህ እድሜ ላይ ሸክም ሲሆን ካቅም በላይ ሲሆን ነገ የምትጸጸተው አንተ ነህ። የማይሆን ነገር ቢፈጠር የማይሆን ነገር ቢሆን መቼም ህጉን ወደ ጎን እንተውና አግባብ ባለው መንገድ እንደ አባት እዛ ጋም አጎትም ይመስለኛል አጠገቧ ያለው እችን ልጅ ልትረዷትና ያለችበት ህመም ቀላል አይደለም። በዛ እድሜ ልትሸከም ወይ ልትሆነው የማይገባ ነገር ነው። በዚህ ጉዳይ ላይ ስሜታዊ ሆና እንኳን ስትናገር እየሰማችሁ ነውና አሁን እናንተ ተረጋግታችሁ ትላልቅ ሰው ናችሁ። ጥፋትም ሲኖር ደግሞ አንዳንዴ አዎ ይቅርታ ጠይቃታል፣ አዎ ይሄ ነገር አለ፣ ግን ሌሎች ሰዎች አልሰሙትም። እናንተ በውስጥ የጨረሳችሁ በውስጥ ያለቀ ጉዳይ፣ ሌሎቹ ደግሞ የአካባቢያችሁ ሰዎች ሌላው እየመጣ ልጅቷ ፎቶዋ ተለቋል፣ ሁሉ ነገር ሆኗል፣ ታውቃለህ ይሄንንና በዛ ላይ እየተሳቀቀች ነውና ለዚህ አንተ እንደ አባት እንደውም እኮ ቀርበ ልጄ ላይ ስህተት ነበር ሌላ ሰው እንኳን ቢያደርገው ከዚህ በኋላ ልጄን አትናገሩብኝ ብለህ እኮ ጠበቃ ሆነ። አሁን እኛ የምንለውን አንተ ነህ ልትል የሚገባው አይደለም? አጎትየውም ደግሞ እንደዛው ነው አይደለም? አይ ሐሳባችሁ እንዳላቋራረጣችሁ ነው። እሺ ጨርሱ። እሺ ስለዚህ አሁን እሷ የምትፈልገው አንድ ቀላል ነገር ነው። እኔ አባቴን ወደ ህግ ይዤ አልሄድም፣ ሰላምም ተፈጥሯል። አይምሮዬ ግን እምቢ ሲለኝ ደግሞ እወጣና እንዲያደርጋለሁ። ስለዚህ አንዴ በአደባባይ ሌሎቹም በየጊዜው እየመጡ የሚሰድቡኝም እንዲያቆሙ አባቴ ነው ይምጣና ሚዲያ ላይ የተለቀቀ ጉዳይ ነው፣ እሱ ሚዲያ ተጠቃሚ ነው። በቃ ልጄ እንዲያጥፍቻለሁ ይቅር በይኝ፣ በቃ ይቅርታ፣ ከዚህ በኋላ ደግሞ ክስሻለሁ፣ የወደፊት በቃ ይሄንን አልትፈልጋለች ካንተ። ይሄንን ደግሞ በውስጥም እያልካት ነው። በአደባባይ ማለቱ ምንድነው የሚከብደው? እንኳን አጥፍተ ባታጠፋስ ብትላት። እሺ ወንድሜዋ አንዴ ሐሳቤን ልቀጥል። ያው ተረድቶኝ ነገሩን ማማውቁ ጉዳይ ስለሆነ የራሴን ሐሳብ ላቅርብ። አንዴ ወንድሜ እሺ ጨርስ፣ ተናገር። እና ሰንዘር ላርግ እስኪ ሐሳብ ወይ ደሳለ ቆይ አይደለም ቆይ አንተ ዝም ብለህ ቆይ አታውቅምና ቆይ ዙሮ እኔ ልናገረኝ በርግጥ ሸራ አድርገው ማለው ቆርጠው ልከውልኝ ነበር። ያው እኔም ሸበካ ስለሌለኝ ቲክቶክ አልገባሁም፣ አልተከታተልኳችሁም። በርግጥ ቢሆንም ግን እንዳላፈው አሁን አንተ እኔ እቺ ልጅ ልጄ ናት፣ ባህር ልጄ ናት፣ የመጀመሪያ ልጄ ናት። በርግጥ በሰዓቱም እኔም ለልጄ ያው ለመጀረብ የሚሆን ለምንም ዝሮ በተፈጠረው ስህተት ወንድሞች ይዘውና ከዚህ በፊት ነበር ይሄን ነገር ለቲክቶክ ያሰበችው ታይ
ዞሮ ይሄ ነገር አባትሽ ነው ከአባትና ከሊንትና የሚወጣ ነገር የለም። እኔም ብያታለሁ አሁንም ደግሜ እላታለሁ። እኔ ልጄን አሁንም ደግሜ የምነግራት ምናልባት እኔ ተሳስቼ በሰዓቱ ሊጀርብሽ ነው ልበልም ተሳስቼ እኔም ራሴ ተሳስቼ አንቺም እንዳትሳሳች ቢያንስ የኔ ጸጸት ይበቃ።